እና ብቸኛ ለሆነው አምላክ መርየም እናቷ እርጉዝ ሆና ሳለች ነው አባቷ የሞተባት። ገና ሳትወለድ አባቷ ሞተባት። አባቷ ማን ነበር? አባቷ የመስጂድ አልአቅሷ ኢማም ነበር፣ መሪ ነበር። የመርየም አባት አላህ በቁርአን ላይ ገልጾታል። በእርሱ ስም የቁርአን ምዕራፍ ሰይሟል። በማርያምም ስም የቁርአን ምዕራፍ ሰይሟል። አልዕምራን ሶስተኛው ምዕራፍ በቁርአን ላይ የመርየም አባት ስም ነው። አላህ በጣም ከመረጣቸው ደግና መልካም ሰዎች መካከል ነበር። ጀማዓ ነቢይ ባይሆንም ልክ እንደ ከነቢያቶች የማይተናነስ ደግነትና መልካምነት ያለው ሰው እንደሆነ አላህ በቁርአን ላይ ጠቅሶለታል። ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂመ ወአለ ዒምራን ዐለል ዓለሚን ይላል። ከዓለማት ከመረጥኳቸው መልካም ሰዎች መካከል ብሎ ጠቅሶታል። እሱ ማን? የመርየም አባት። የመርየም አባት የመስጂድ አልአቅሷ ኢማም ነበር፣ መሪ ነበር። በእርሱ ዘመን የነበረ ነቢይ ያለው ያው ዘከሪያ ዓለይሂ ሰላም እና የመርየም አባት በአንድ ጊዜ ነበሩ፣ ጓደኛ ነበሩ። ዘከሪያ ነቢይ ነው፣ እንትና ደግሞ የመርየም አባት ደግሞ የመስጂድ አልአቅሷ ኢማም ነው፣ መሪ ነው። በጣም ይከበራል፣ በጣም ይፈራ ነበር። ባቻለሩ እስራኤላውያኖች በጣም ያከብሩት ነበር። የመርየም ዓለይሃ ሰላም አባት እጅግ በጣም ደግና መልካም ሰው፣ በጣም አላህን የሚገዛ ሰው ነበር። በጣም አላህን የሚፈራ ሰው ነበር። የመርየም አባትና ዘከሪያ እህትና ያገቡት። ሌላው ነገር ልታውቁ የሚገባ የመርየም አባትና ዘከሪያ ዓለይሂ ሰላም እህትና እህቶችና ያገቡት ጓደኛ ናቸው። እነሱ እህትና ያገቡት ያ የመርየም አባት ማንን ወለደ? መርየምን ወለደ። ዘከሪያ ማንን ወለደ? የሕያን ወይንም ዮሐንስን ወለደ። ከታች አለና የሕያን ወለደ። መርየም ማንን ወለደች? ዒሳን ወለደች። ስለዚህ መሲሁና ዮሐንስ ወይንም የሕያ የአክስትማማች ልጆች ብለው ነብዩ ሰለላሁ ዐለይሂ ወሰለም ይገልጿቸዋል። ወደ ሰባቱ ሰማይ እያረጉ ባሉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኢጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ብብነ ልኻላ ፈወጀድቱ ብነ ልኻላ ዒሳ ብነ መርየም ወየሕያ ብን ዘከሪያ አሉ። ወደ በሰባቱ ሰማይ እያረግኩኝ እየወጣሁ ባለሁበት ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለት የአክስትማማት ልጆችን አላህ በሁለተኛው ሰማይ ላይ ያገናኘኝ አሉ። እነርሱም ዒሳና የሕያ ወይንም ዮሐንስ አሉ። እነዚህ ሁለቱ ተቀራራቢ ናቸው፣ ዘመድ ናቸው። እሺ ከላይ ሰላም፣ እንዴት ነሽ? ምንም እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው እሱ? ወራህመቱላሂ ወበረካቱ። ሰላም ነው አላህ አልሐምዱሊላህ። በግል ቁጥር ረክለ ነበር የሆነች ልጅ ሻሪያ ማለት ትፈልጋለህ? ፎሎ አድርገኝና ደውልላት፣ አስቀምጬልሃለሁ ቁጥር። አይ እሺ፣ አሁን አስታውሰኝ ስትወጣሽ። እሺ አታውጡኝ ጋር እሺ። እና እንደዚህ መሆናቸውን ካወቃችሁ መርየም ዓለይሃ ሰላም አባቷ የመስጂድ አልአቅሷ የቤተ አልመቅደስ መሪ ነበር፣ ኢማም ነበር፣ አሰጋጅ ነበር። ዘከሪያ ዓለይሂ ሰላም በእርሱ ዘመን የነበረ ደግና መልካም ሰው ነበር። ይወጣቻል። ይህ ሰውዬ የዘከሪያ ዓለይሂ ሰላም ነቢይ ናቸው። የመርየም አባት ደግሞ የመስጂድ አልአቅሷ ኢማም ናቸው፣ መሪ ናቸው። መርየም ተረግዛ እያለች እናቷ ሐና አርግዛት አባቷ ሞተ። ገና መርየም ሳትወለድ ገና አባቷ ሞተ። በዚህ ጊዜ የመርየም እናት ሐና ልጇ ወንድ እንዲሆንላት ልክ እንዲሁ ደግሞ ልክ እንደ አባቱ እንደ ዒምራን የመስጂድ አልአቅሷ መሪ ኢማም እንዲሆንላት አገልጋይ እንዲሆንላት ተመኘችና ስለተሳለች ይሄን በወዴ ውስጥ ያለውን ልጅ ለአንተ ብቻ አገልጋይ እንዲሆን ከምድራዊ ጥቅም የራቀ አድርጌ ለአንተ ተስየዋለሁ ብላ ተናገረች። إذ قالت امرأة عمران ربي إني نذرت لك ما في بطني محررا فتقبل مني تقبلني عليك تسألች ላለ
ኢነከ አንተ ሰሚዑል ዓሊም አንተ ሰሚና አዋቂ የሆንክ ነህና አለች። ከዚያ በኋላ እሷ የተመኘችው ወንድ እንዲሆንላት ልክ እንደ ባሏ የመስጂድ አልአቅሷ መሪ እንዲሆን ነበር። ነገር ግን አላህ ሴት ልጅ ነው የሰጣት። ማን ተወለደች? ሴት ልጅ ተወለደች። ፈለማ ወضዐትሃ በወለደቻትም ጊዜ አምላካችን ቃለት ረቢ ኢኒ ወضዐቱሃ ኡንሳ ደነገጠች። ጌታዬ ሆይ የኔ በቃ ወንድ ማነው ሴት ሆነች የወለድኳት አለች። ወላሁ አዕለሙ ቢማ ወضዐት የወለደችውንም አምላክ አላህ የሚያውቅ ነው። ወኢኒ ሰመይቱሃ መርየም አለች። እኔ የልጄንም ስም ማርያም ብዬ ሰይሜያታለሁኝ አለች። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አላህን ለመነች። አደራ አምላክ ያላ እርሷንም ሆነ ከእርሷ የሚገኘውንም ዘር ከሰይጣን ተንኮልና ሲራ በአንተ አስጠብቃቸዋለሁኝ፣ ከሰይጣን ጠብቅልኝ አለች። አላህም ተቀበላት። ፈተቀበለሃ ረቡሃ ደግና መልካም ሴት ነችና የመርየም እናት እና በጣም ጻድቅ ሴት ነች። ደግ ሴት፣ መልካም ሴት ነች። ባሏም ልክ እንዲሁ የመርየም አባት በጣም ደግና መልካም ሰው ነው። ልክ እንዲሁ ደግሞ መርየም ዓለይሃ ሰላም እርሷም በጣም መልካም ልጅ ልትሆን ነው። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን እኔም ጌታዋ አላህ በጥሩ አቀባበል ተቀበልኳት አለ። በጣም ደግና መልካም ሴት ነችና የለመነችውን ሁሉ ይሻላት አላህ። ማን አሳደጋት ይችል ልጅ? ምክንያቱም አባቷ ሙቷል። የመርየም አባት ገና ሳትወለድ ነው የሞተባት። ስለዚህ ማን እንደ አባቱ ነው ያሳድግ? እስራኤላውያኖች ሁላችንም እኛ እናሳድጋለን አሉ። ዘከርያም እኔ ነኝ የማሳድገው አለ። በዚህ ጊዜ በቃ ዕጣ እንጣል ተባለ። ዕጣ ተጣለ። ለዘከርያ ደረሰ። ዘከርያ እንዳሳድግ ተወሰነ። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን ወአንበተሃ ነባተን ሐሰንን ወከፈለሃ ዘከርያ። ዘከርያ ኃላፊነቱን ወስዶ አሳደጋት። ነቢይ ነው። በአምላክ ሕግና ስርዓት ላይ አድርጎ አሳደጋት። አላህን ብቻ እንጂ ሌላን በፍጹም አትገዛ። ወንድ የሚባል በፍጹም ሊነካት ሊቀርባት እንኳን አላደረገም። ዘከርያ የራሷ ከቤተል መቅደስ አጠገብ ሚሕራብ ትንሽ የቤት ሰራላት፣ ቤት አምልኮ እዚያ ቁጭ አረፍ ብላ አላህ እንድትገዛ አስተማራት። በቃ አደገች። እቺ ልጅ አደገች አላህን በመገዛት ላይ ብቻ፣ ማንም ወንድ ሳይቀርባት፣ ማንም ወንድ ሳይነካት አደገች። የቤት አምልኮ ቤተል መቅደስ የዚያም አገልጋይ ሆነች። በዚህ ሁኔታ ላይ ሳለች ምግብ የሚያመላልስላት የሚያሳድጋት ማን ነው? ዘከርያ ነበር። ከዕለታት ቀን አንዳንድ ቀን ግን እርሱ ያላመጣው የተለየ ምግብን ማየት ጀመረ ቤቷ ውስጥ። ኩለማ ደኸለ ዐለይሃ ዘከርያ አልሚሕራብ ወጀደ ዐንደሃ ሪዝቃ። ከእርሷ ዘንድ የተለየ ሲሳይ ማየት ጀመረ። የሚገርም ምግብ፣ ምድር ላይ የሌለ ምግብ። በጣም ደነገጠ ዘከርያ። ቃለ ያ መርየም አና ለኪ ሃዛ፣ ከእርሷ ዘንድ ማንም ወንድ እንደማይገባ ያውቃል። ማን ነው ይሄ ምግብ ያመጣልሽ አላት። ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው አለች። አላህ ከጀነት ምግብ ይልክላት ነበር። በተራበች ጊዜ ባስፈለጋት ጊዜ ዘከርያ እስኪመጣ ድረስ አይጠብቅም ነበር። አላህ ምን ያክል ቢያከብራት ነው፣ ምን ያክል ትልቅ ቦታና ደረጃ ቢሰጣት ነው። ከጀነት ምግብ ይልክላት ነበር መላእክቶችን እየላከ። ቃለ ያ መርየም አና ለኪ ሃዛ፣ ከየት ነው ይሄ ምግብ አላት ዘከርያ። ቃለት ሁወ ሚን ዒንዲላህ፣ ይህ ከአላህ ዘንድ የመጣልኝ ነው አለች። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ አለችው። አንተ ዘከርያ ሆይ አላህ ያሻውን ሰው ያለምንም ገደብ ሲሳዩን እንደሚለግሰው አታውቅም ኖሯለን አለችው። ዘከርያ በጣም ደነገጠ። እዚህ ጋር ምን ያክል ቅርብ ብትሆነው ከአላህ ዘንድ አላህ በመላእክቶች የሚያስፈልጋትን ሁሉ የሚያደርግላት። ዘከርያ በዚህ ጊዜ ነው ልጅን የተመኘው። አንተ መልካም ልጅን በምታይ ጊዜ ምን ነው አላህ እኔንም ልጅ በሰጠኝ ትላለህ አይደለ? እንደዚህ እንደ ልጅ ትላለህ። ዘከርያ በዚህ ጊዜ ወዲያው ዘወር አለና ወደ መስጂዱ ገባ። ቤተል መቅደስ ሚሕራብ ላይ ቆሞ መስገድ ጀመረ። አላህን መለመን ጀመረ። ሁናሊከ ደዓ ዘከርያ ረባ፣ በዚያን ጊዜም ዘከርያ ጌታውን አላህን እኔን መለመን ጀመረ አለ። ዘከርያ አይወልድም ነበር፣ አርጅቷል። እሱ ሚስቱም መሃን ነች፣ ልጅ የሚባል የላቸውም። አስቡት፣ አላህ ተአምር ሊያደርግለት ነው ለእርሱም። ዘከርያ አርጅቷል፣ ሚስቱም መሃን ነች። ግን አላህን ከመለመን አላገደውም። አላህ የሚሳነው ነገር የለምና ይሄን ያውቃል ዘከርያ። አይ አርጅቻለሁኝ፣ ሚስቴ መሃን ነች፣ ልወልድ አልችልም ብሎ ተስፋ ይቆርጣል አይደል? የሰው ልጅ ነቢያቶች ጋር እንደዛ የሚባል ነገር የለም። አላህ ያደርገዋል ብለው ያምናሉ።
ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ አለ ዘከርያ። ጌታዬ ሆይ ከአንተ ዘንድ ጥሩ ልጅን ጥሩ ዘርን ስጠኝ አለ። ጥሩ ልጅን ስላየ ነው። ማለች መርየም ዓለይሃ ሰላም። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ ይሁን ከአምላክ ነህና አለ። ወዲያው መልአኩ ጅብሪል ዓለይሂ ሰላም ገብርኤል ተላከ ወደ እርሱ። ፈናደትሁ ልመላኢካ፣ መልአኩም ጠራው። እነላሃ ዩበሽሩከ ቢያሕያ አለው። አንተ ዘከርያ ሆይ እነሆ አምላክህ አላህ ያሕያ የሚባልን ልጅ እንደምትወልድ ያበስርሃል አለ። ሙሰድቀን ቢከሊመትን ሚነላህ፣ የአላህን ቃል እውን የሚል የማያስተባብል፣ ወሰይደን ለህዝቡ ደግሞ አለቃ የሆነ፣ ወሐሱረን ጥብቅ የሆነ ደግሞ፣ ወነቢይን ሚነ ሳሊሒን ከነቢይም የሆነ ልክ እንዲሁ ከደጋጎች የሆነ ልጅን ያበስርሃል አለ። ዘከርያ እዚህ ጋር ጠየቀ። ቃለ ረቢ አና የኩኑ ሊ ወለድ አና የኩኑ ሊ ጉላሙን ወቀድ በለገኒ ልኪበር ወምራአቲ ዓቅር። ጌታ ያላህ ሆይ እንዴት ለእኔ ልጅ ሊኖረኝ ይችላል? እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ አርጅቻለሁኝ፣ ሚስቴም ደግሞ መሃን ነች አለ። እንዴት ለእኔ ልጅ ሊኖር ይችላል? መልአኩ ጅብሪል ምን አለ? ቃለ ከዛሊከ አላሁ የፍዐሉ ማ የሻእ፣ ልክ እንዲሁ አምላክህ አላህ ያሻውን ይሰራልና አለ። አንተ ብታረጅም ሚስትህ መሃን ብትሆንም ከእናንተ ልጅን ማስገኘት አያቅተውም፣ አይሳነውም፣ ተአምር ያደርጋል አምላክህ አላህ። ይሄ ነው። ከዚያ በኋላ ያሕያ ዓለይሂ ሰላም ተወለደ። ከዚያ በኋላ መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም መጣ። መርየምንም ብስራት ይዞላት መጣ ከአላህ ዘንድ። መጀመሪያ ግን ባለችበት አቋም እንድትበረታ አላህን በመገዛት ላይ እንድትጸና ነገራት። ከአላህ ዘንድ ያላትንም ደረጃ ቀድሞ ነገራት። ከዚያ በኋላ ለእሷ ስለሚሰጣት ተአምራዊ የሆነ ልጅ ያለ ወንድ ግንኙነት ልጅ ከእርሷ እንደሚወለድም ያበስራታል። መጀመሪያ ሲመጣ ምን አላት? ወኢዝ ቃለት ልመላኢካ፣ መልአኩም ባለ ጊዜ አስታውስ፣ ያ መርየም አንቺ መርየም ሆይ አላት፣ ኢነላህ አስጦፋኪ፣ እነሆ አምላክሽ አላህ መርጦሻል፣ አንቺ ወጠሃረኪ፣ አንጽቶሻል፣ ንጹህ ነች መርየም። ማንም ወንድ በህይወት ዘመኗ ጫፏን አልነካትም። ወስጠፋኪ ዐላ ኒሳኢ ልዓለሚን፣ እነሆ ከዓለማት ሴቶችም ሁሉ በጽድቅ ተመርጠሻል ተባለች። አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም በጽድቅ የተመረጥሽ ሴት ነሽ አላት። ያሰረ ምን አይነት ብስራት አስባችሁታል? ከአምላክ ዘንድ ከዓለማት ሴት አንቺ ነሽ ታላቅ ሴት ተብላ መመረጥ። ይሄን በሰማች ጊዜ በጣም ተገረመች ከአላህ ዘንድ። መርየም ዓለይሃ ሰላም በዚሁ አቋሟ ላይ እንድትበረታ እንድትጸና አዘዛት መልአኩ ጅብሪል። ያ መርየም አላት፣ አንቺ መርየም ሆይ አላት፣ እቁኑቲ ሊረቢኪ፣ ለጌታሽ ቀጥ ብለሽ በዚሁ ላይ ቀጥ ያላት፣ ለጌታሽ ለአላህ ስብሐነሁ ወተዓላ ቀጥ ብለሽ በዚሁ ላይ ትጽኚ፣ ወርክዒ ወስጀዲ ወርክዒ ማራኪዒን፣ ለእርሱም ብቻ ስገጂ፣ ከአጎንባሾችም ጋር አጎንብሽ ወይም ከሰጋጆችም ጋር ስገጂ አላት። እያችሁ ለጌታዋ ለአምላኳ ለአላህ በመስገዷ እርሱም በብቸኝነት በመገዛቷ ነው የጸደቀችውና የተመረጠችው። በተክለ ሰውነት አይደለም፣ በውበት አይደለም፣ በአቋም አይደለም። ሰው ከአምላኩ ዘንድ የሚሰራው በእምነቱና በጽድቅ ስራው ነው። መርየም በዚህ ላይ በጣም የተዋጣለት ነበረች። በነቢይ እጅ ነው ያደገችው፣ በዘከርያ ዓለይሂ ሰላም እጅ። ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርክዒ ማራኪዒን። ወረድ አለና ደግሞ ስለ እርሷ ይቀጥላል። ወኢዝ ቃለት ልመላኢካ፣ መልአኩም ባለ ጊዜ አስታውስ፣ ያ መርየም አንቺ መርየም ሆይ አላት፣ ኢነላሃ ዩበሽሩኪ፣ እነሆ አምላክሽ አላህ ያበስርሻል አላት። በምን? ቢከሊመትን ሚንሁ እስሙሁ ልመሲሑ ዒሳ ብኑ መርየም፣ ዒሳ የሚባል ልጅ እንደምትወልጂ ከእርሱ በሆነ ቃል እነሆ ያበስርሻል ተባለች። ከአላህ ስብሓነሁ ወተዓላ ዘንድ የሆነ የብስራት ቃልን መልአኩ ገብርኤል ወይም ጅብሪል ወደ ማርያም ይዞ መጣ። ምንድነው? ልጅን ዒሳ የሚባል ልጅ ትወልጃለሽ የሚል ቃል ይዞላት መጣ። ወጂሃን ፊ ዱንያ ወልአኺራ፣ ይህ የምትወልጂው ልጅ ደግሞ በዚች በቅርቢቱም ዓለም በቀጣዩም ባለሟል ባለ ክብር የሆነ ልጅ ነው አላት። በጣም የተከበረ ልጅ። ወሚነል ሙቀረቢን፣ ከአላህ ዘንድ ከአምላኩ ዘንድ ደግሞ በጣም ቅርብ ደረጃ ካላቸው ሰዎች ነው ብሎ ነገራት።
መርየም በዚህ ጊዜ ጠየቀች። ቃለት ረቢ አና የኩኑ ሊ ወለድ፣ ጌታዬ ሆይ እኔ ለእኔ እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር፣ ወንድ የሚባል ነክቶኝ የማላውቅ ስሆን አለች። አሁንም አላህ በእርሷ ላይ ተአምር እንደሚሰራ ይነግራታል። ቃለ ከዛሊከ ላሁ የኽልቁ ማ የሻ፣ ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል አላት። በምን መልኩ ነው ታዲያ ልጁ የሚገኘው? ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አምላክሽ አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያም ያ ነገር ይሆናል። ስለዚህ ሁን በሚለው ቃሉ ያስገኘዋል። አያሱ ወዩዓሊሙሁ ልኪታብ ወልሕክማ ወተውራት ወልኢንጂል አላት። ቀጥሎ ልጅሽን አላህ መጽሐፍን ያስተምረዋል፣ ጥበብን ያስተምረዋል፣ ተውራትን ያስተምረዋል፣ ኢንጂልን ያስተምረዋል። የእውቀት ባለቤት ነበር ዒሳ፣ የጥበብ ባለቤት ነበር። ሕክማ ይላል። የሚናገራቸው ንግግሮች በጥበብ የተሞሉ ናቸው። የእውቀት ባለቤት ነው። ተውራትን አላህ አሳውቆታል። ገብቷቸዋል። የትኛው የተጨመረና የትኛው የተቀነሰው የሚለውን መስተካከል ያለበትን ሁሉ በደንብ አድርጎ ያውቀው ነበር። በመጽሐፋቸው ላይ ያለውን ከነ ቁጥሩ ከነ ሁሉ ነገሩ ያውቀዋል። አላህ አሳውቀዋለሁ እያለ ይናገራል። ረሱለን ኢላ በኒ እስራኤል አላት። ወደ እስራኤል ልጆችም ልክ እንዲሁ መልእክተኛ አድርጎ ይልከዋል አላት። ገብቷቸዋል። አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም መሲሁ ተላከ እንዳናቸው። ከዛ እኔ ከጌታችሁ የሆነ ተአምራትን ይዤላችሁ መጣሁኝ አላቸው ይላል። መሲሁ ዒሳ ዓለይሂ ሰላም መልእክተኛ እንደሆነ ነገራቸው። ከአምላኩ ዘንድ የተላከ መልእክተኛና ነቢይ። ከዚያ ተአምራትን አሳየ። ተአምራትን ካሳየ በኋላ ሙታንን የማስነሳትን ተአምር አላህ ሰጠው። ማየት የተሳናቸውን የመፈወስ ተአምር አላህ ሰጠው። ልክ እንዲሁም በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጠው። ታዲያ ምን አስተማራቸው? በቃ ይሄ ነው የመጨረሻው። ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማስተምራቸው የማዛቸውን ትእዛዝ ታዘዙኝ አላቸው። ምንድን ነው ትእዛዙ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም፣ የእኔም የእናንተም ጌታ የሆነው እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ። አራት ነጥብ። ይሄን ለማስተማር ነው መሲሁ የመጣው። ይሄን ለማስተማር ነው አብርሃም የመጣው። ይሄን ለማስተማር ነው ሙሴ የመጣው። ይሄን ለማስተማር ነው እነ ኢልያስ፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሃሩን ሁላቸው ነቢያት የመጡት ያን የላካቸውን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ። መሲሁም ይሄ ነው ትምህርቱ። መሲሁም ይሄ ነው ትምህርቱ። የላከው አንድ አምላክ ያን አምላክ እንድታመልኩ ነው፣ እርሱን እንድታመልኩ አይደለም። እነዚያ ድንቅ ስራዎቹ በድንቅ አወላለድ መወለዱ፣ እነዚህ ሁሉ የአምላክ ጥበብ ናቸው በእርሱ ላይ። ስለዚህ ያን በእርሱ ላይ ይህንን ጸጋና ውለታ የዋለን ያንን አንዱን አምላክ ማምለክ ነው። ቦታቸው አለ። ይሄ ነው ባጭሩ የመሲሁ ዓለይሂ ሰላም እና የመርየም ታሪክ። እሺ ፈለማ አሐሰ ዒሳ ሚንሁም አልኩፍረ ቃለ መን አንስ። እሺ ጥያቄ አለ ግን? ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። አንድ ጥያቄ ይሰማል? ምን ያክል ደቂቃ ትቆያለህ? አንድ ደቂቃ ብቻ። ወላ እሺ ምን አልሽ? እሱ አንድ ጥያቄ አለኝ ጠይቅ። ሌሎቹ ዝም ስላሉ ነው። ጠይቅ። فلما أحس عيسى من እሺ እሱ እኛ የት ቀን ማለት ነው እኔ በምሰራበት እዚህ ማለት ነው ብዙ ክርስቲያኖች አሉ፣ ሁላቸውም ማለት ትችላለህ። ከዛ እነሱ መስሎኝ ክርስቲያን አሁን ምንድነው ጾም ነው አይደል? እነሱ ከኛ ጋር አብረው ምንድነው ውጭ ላይ ምግብ ምናምን ጠልበው መዳን ቤት ከኛ ጋር አብረው ቢመሉ እንዴት ይታያል? ከነሱ ጋር መመሳሰል ይመስላል። አዲስ
እሺ ችግር የለም። ጀዛኩሙላህ ኸይራ። እሺ የሙሐመድ እናትና አባት ምን አምላክ ነበሩ? ሰማይና ምድርን የፈጠረው አላህ ነው ብለው የሚያምኑ ነበሩ። ወላሂ ይህም በቁርአን ላይ ይናገራል። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርደ ለየቁሉነ አላህ። ሰማይና ምድርን የፈጠረው ማን ነው ብለህ በትጠይቃቸው ህዝቦችህን አላህ ነው ይለዋል አለ። ያቸው ይሄ ነው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርደ ለየቁሉነ አላህ። ሰማይና ምድርን የፈጠረው እርሱ አላህ ነው ብለው የሚያምኑ ህዝቦች ነበሩ። እሺ وأما أنهم مشركون أو كفار فلا ندري بذلك حتى نأتي يوم القيامة. الشيء يا قال لي كتب. السلام عليكم ورحمة الله وبركاته. شو نديتنا؟ وعليكم السلام ورحمة الله وبركاته. ጠፋ ብኝ እኮ በዚህ ሳምንት ደግሞ ጠፍተሃል። አለን። እሺ እኔ ትንሽ ጥያቄ አንድ ጥያቄ ነው አለኝ። የሆነ ምግብ ላይ ማለት ነው ምግብ አልበላም ብዬ ምዬ ማለት ነው። ከዛም በኋላ በቃ በሽምግልና ምናምን ና ብላ ምናምን ብሎ ይለምኖኝ ምናምን ሰው ልኮብኝ በላሁት። በላ ተዛሳ ኮካ ተጠጣል። ይሄ ነው እንዴት ነው የሚታየው? ኮካ ስፕራይት ተጠጣል አልጠጣም? ከዛ በኋላ አይደል ምንም ነገር አልጠጣም። ግን ያው ቤተሰብ ስለሆነ አልበላም ብዬ እምቢ ብዬ ምናምን ከዛም ጓደኛ ላኩብኝና ምናምን ከዛም በላው። እናዳል ምን አንጠጣም? እሺ በጾም ቀን ነው እንዴ? በጾም ቀን ነው በጾም ምሽት አይደለም። እኔ በጾም ቀን አይደለም። ይሄ እንዴት ነው የሚታየው? ማላምዬ ከበላው እንዴት ነው የሚታየው ነው እንጂ በጾም ውስጥ አይደለም የበላሁት ያልኩት። ወላሂ አልበላም ብለህ በልተህ ነው? እሺ ያን ነገር እና ብላ እየተባልከው ወዲያው ኧረ ወላሂ አልበላም ብለህ ሳታስበው የማልከው መሐላ ነው ወይንስ አስበህበት አቅደህበት የማልከው ነው? በሆነ ነገር ወንድሜ አናደደኝና ወላሂ ከዚህ በኋላ እናንተ ጋር አልበላም ባልኩና ከዛም በኋላ ጓደኛ ላኩብኝና ምናምን ከዛን ና ብላ እስከመቼ ነው እንደዚህ የምትለው ምናምን ብሎኝ በላው። ሆነ ያስበህበት አቅደህበት ረጋግተህ የማልከው ነገር ከሆነ ከፋረተል የሚን አለብህ። ከፋረተል የሚን አለ 10 ድሃ ማብላት ወይንም 10 ድሃ ማልበስ ወይንም 3 ቀን መጾም በሶስቱ አንዱ ማድረግ። እሺ እሱ መጨረሻዋን የመርየም አለይሃ ሰላም መጨረሻ እንዴት ነበር? ኢሳን ከወለደች በኋላ ከዚያ በኋላ ቁርአን የሰዎችን የግለሰቦችን የህይወት ታሪክ ሙሉ ሊዘረዝር የመጣ አይደለም። አስፈላጊ የሆኑ ነጥቦችን በእርሷ ላይ ሰዎች የተሰናከሉበትን ጉዳይ ለማብራራት ነው የመጣ ያቷል። ከዚያ በኋላ ገባች፣ ወለደች፣ ሞተች። ይሄ ምንም የሚጠቅም ነገር አይደለም። እርሷን ሰዎች የአምላክ እናት ነች ብለው በማሰባቸው የሰው እናት ነች የሚለውን ለመግለጽ ነው። ልክ እንዲሁ የወለደችው አምላክን ሳይሆን ሰው እንደሆነ ለመግለጽ ያ ነው ዋናው ነገር፣ ይሄን ለመግለጽ እንጂ የሰውን ሙሉ የህይወት ታሪክ የያዘ አይደለም። ቁርአን በውስጡ ላይ አስፈላጊ የሆነው የነቢያት ታሪክ፣ የእሷንም ታሪክ፣ የመሲሁንም ታሪክ አንስቶታል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ወንድም ሁሴን? ሰላም ነው ወላሂ አልሐምዱሊላህ። እና ያው ላስታውስ ብዬ ነው። ደግሞ አንድ ጥያቄ አለ፣ በግል ቁጥር ልክ አስቀምጬልሃለሁ። አንድ ጥያቄ ደግሞ አለ ልጠይቅህ። እሺ አገር ቤት በምንማር ጊዜ ማለት ነው እኔ ቢያንስ ከ6 ዓመት 7 ዓመት በፊት ሞኒተር ነበርኩና ክላስ የሆነ የቲም ልጅ አለ፣ ህፃን ነው የቲም፣ ትምህርት ቤት ነው ሁሉ ነገር የሚሸፍንለት እና እሱ ልጅ መትቼዋለሁኝ እና በተደጋጋሚ ሞኒተር ሆኜ ምንድን ነው አሁን በጣም እረፍት ስለነሳኝ ነው ወላሂ ማግኘት አልችልም። ግን በመሸኛ የመጣ ነው ወደኛ ትምህርት ቤት አላገኘውም። በቤተሰብ ራሱ አስፈልጌው ነበር ከዛሬ 2 ዓመት በፊት የለም። በመሸኛ ወደ ተወልሶ ያው ተማሪ ሞኒተር ነኝ፣ ግን ሊያጠፋም ይችላል። ያው በአግባብ ቢሆንም ብቻ እረፍት ነስቶኛል። የምር ምን ማድረግ አለብኝ? ተገቢ አይደለም። እሺ ለማንኛውም ካገኘህ ይቅርታ ጠይቀው። ማግኘት ስለማልች ነው። በወንድ የሚያስፈልግ ነበር አለ
ግን ለቋል ከሰፈር። አላህ ኃጢአቱን እንዲምርለት ዱዓ አድርግለት። በዚያ ምትክ ከቻልክ ሰደቃ አድርግለት። ለአላህ ተውበት አድርግ። እሺ ያስቀየሙህን ሰዎች ይቅር በል። ይቅር ስትል ጊዜ አላህ አንተንም ይቅር ይልሃል። እሺ ከላይ ያለህ ወንድም ካሚል ካሚል ሚውተን አንሳ። ይሰማል? ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና ነህ? ደህና ነኝ አልሐምዱሊላህ። ደህና የሆነ ጓደኛ የነበረ እሺ የሆነ ነገር እንትን ብዬው ሻዳ መያዝ ፈልጋለሁ ሲለኝ ነው የገባሁት። ብዙውን ጊዜ ጠይቄለት ነበር። ከዛ ማግባት አልቻልኩም። አጠገብህ አለ አለ። እሺ ያናግረኝ። ሰላም እንዴት ነህ? ሰላም ደህና ነህ ወይ? ይሰማል? ይሰማል። እሺ እስልምናን መቀበል ፈልገህ ነው? ሄሎ ይሰማል? እሺ ኔትወርካችሁን አስተካክሉት።